ይህ አይነት የልብስ ማጠቢያ ማሽን በየቤታችሁ ያለና እንዲሁም በአረብ ሀገር ያላችሁ መዳም ቤት ያላችሁ እህቶቼ ልብስ ስታጥቡ ይህ አይነት ማሽን መዳም ቤት ካለ እባካችሁ ትልቅ ጥንቃቄ አድርጉ። ይህ ማሽን በዚህ በቪዲዮ ላይ ያለችዋን ሴትዮ ምን አደጋ እንዳደረሰባት ቪዲዮን አይተን እንመለስ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ። ሰላማችሁ በያላችሁበት ቦታ ብዙ ትርፍርፍ ይበልልኝ። ወደ ሸዋሌ ቲዩብ አዳዲስ ተቀላቀላችሁ ዌልካም፣ እንኳን ደህና መጣችሁ ብያለሁ። ስለመጣችሁ አመሰግናለሁ። ለዚህ ቻናል አዳዲስ የተቀላቀላችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ነባሮችም ላይክ ሼር ማድረጋችሁን እንዳትረሱ ማለት ነው። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ከመግቢያ ላይ እንዳያችሁት ይህ የልብስ ማጠቢያ ማሽን እንግዲህ ይህ አይነት የልብስ ማጠቢያ ማሽን አብዛኛውን ያለው ኢትዮጵያ ውስጥ ነው። ከኢትዮጵያ ውጭም አረብ ሀገርም አለ አንዳንድ ቤት። ያው እኔ ብዙ አጋጥሞኝ የማያውቅም። አብዛኛው አረቦቹ የሚጠቀሙት ይሄን አግድም ያለውን ከጎን ልብስ የሚገባበትን ነው እና ይህ አይነት ማሽን መዳም ቤት ያላችሁ ካለ ትልቅ ጥንቃቄ መውሰድ አለባችሁ። እንግዲህ በምስሉ ላይ ያያችኋ ሴትዮ በመጀመሪያ መጣችና መጀመሪያ እንትን አደረገችው። እንግዲህ ከአንድ ወገን ይሄ ማጠቢያ ነው፣ ከአንድ ወገን ማድረቂያ ነው ማለት ነው እና ከዛኛው ልክ ውሃውን እንትን ሲያጥቦላችሁ ወደዚህኛው አዙራችሁ እንትን የሚልላችሁ ነው የሚጨምቅላችሁ ነው ማለት ነው። እና ሴትዮዋ እንግዲህ ከሁለት ሶስቴ በሶስተኛው ነው ኮንታክት ያደረጋት ማለት ነው። እና ማንኛውም ማሽን ነገሮች በውሃ የሚነካቸው ነገሮች ኮንታክት ያደርጋሉ። በተለይ ደግሞ ከታች ጫማ ካለበሳችሁ እግራችሁ እርጥብ ከሆነ እጃችሁ እርጥብ ከሆነ ሰውነታችሁ እርጥባት ካለው ኮንታክት ያደርጋል። እንግዲህ እቺ ሴትዮ ሁሉን እጇን ማሽኑ እንግዲህ ሁላችንም በዚህ ማሽን ስናጥብ የምናደርገው ድርጊት ነው። ሴትዮዋም እንግዲህ እንደለመደችው እንትና ሁለት ሶስቴ እንትን እያረጋት እየነዘራት እያለ ዝም ብላ ገባችበት፣ ኮንታክት አደረጋት ማለት ነው። እና እንደዚህ አይነት ማሽኖች ኮንታክት የሚያደርጉ ነገሮች በተለይ አረብ ሀገር ያላችሁ ሽንት ቤት ስታጥቡ በጣም ብዙ ነገሮች ኮንታክት የሚያደርጉ ማብሪያና ማጥፊያ እንደዚሁም ሶኬት የሚያደርጉበት አካባቢ ሽንት ቤትም ስታጥቡ ትልቅ ጥንቃቄ መውሰድ አለባችሁ። ውሃ እዛ ጋር ታረፈ እናንተ የሽንት ቤቱ ስናጥብ ውሃ በጣም ስለምናበዛ በዛን ሰዓት እግራችንም እጃችንም እርጥብ ስለሚሆን በዛን ሰዓት ኮንታክት ሊያደርገን ይችላል እና ሁላችንም ትልቅ ጥንቃቄ መውሰድ አለብን። ግዴታ መዳም ቤት ያለን ብቻ አይደለም፣ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ የዚህ አይነት ማሽን ማንኛውም ማሽኖች ሲጀመር አንዳንድ ማሽኖች በጣም ክብደት ያላቸው ልብሶች ሲሆኑ ጨርሷል ብሎን እጃችንን እናስገባለን ማለት ነው። ልክ ስናስገባው ውሃው ያዝለዋል። በጣም ወፈፋር ልብሶች ያ ክብደት ስለሚኖራቸው አንዳንድ ማሽኖች ቶሎ አይጨምቋቸውም ማለት ነው። በዛን ሰዓት ያ ልብስ እንትን መጦታል፣ ውሃው ደርቋል ያልደረቀውም ወይ የሚለውን ነገር እርግጠኛ ሆናችሁ እጃችሁን ወደ ማሽኑ ለማስገባት ሞክሩ። እንደዛ ካልሆነ ደግሞ ሶኬቱን ነቅላችሁ ያንን ልብስ አውጥታችሁ ወደ ማድረቂያ መውሰድ አለባችሁ ማለት ነው። አብዛኛውን ጊዜ ብዙ አረበት አገሮች እኔ አሁን ያለሁበት ቤት አንድነት ነው ጨርሶ ወጥቶ ውጭ ላይ ነው የማሰጠው ማለት ነው። አሁን አንዳንዶቹ አረባቶች ሀገር ውጭ ላይ አይሰጣም ልብስ፣ እዛው ይታጠባል፣ እዛው በማሽኑ ይደርቃል ማለት ነው። የሚደርቃል እና በዛን ወደ አንዱ ቦታ ስታቀያይሩ ትልቅ ጥንቃቄ መውሰድ አለባችሁ። ኮንታክት እንዲያደርጋችሁ አደጋ ላይ
መብራት ደግሞ ታውቃላችሁ ፓራላይዝ ያደርጋል፣ ብዙ አይነት አደጋ ያደርሳል። ብዙ ወገኖችን እናያለን መብራት ይዟቸው ብዙ ፓራላይዝ ሆነው እናያለን። እና እናንተም እንደዚህ አይነት አደጋ እንዳይደርስባችሁ ትልቅ ጥንቃቄ ማድረግ አለባችሁ። መብራቶች ነገሮች ትልቅ በተለይ ደግሞ እኔ አንድ ቪዲዮ ያየሁትኝ እንትን ሴሸዋር የዚህ ፀጉራችሁ እርጥብ ሆኖ ወደዛው ነው በሴሸዋር የምትጠቀሙ ካላችሁ፣ በዛም ደግሞ ትልቅ ኮንታክት ያደርጋል። ልክ ፀጉራችሁ በደንብ ካልደረቀ በምትልጉበት ጊዜ ከዛ ኮንታክት ያደርጋችኋል። ያም ነገር አንድ ትምህርት ነው። ፀጉራችሁ በደንብ ከደረቀ በኋላ ነው በዛ በማባጠሪያው የምታበጥሩት። መጀመሪያ በደንብ ታደርቃላችሁ፣ ወይንም ጧት ታጥባችሁ ከስራ ከጨረሳችሁ ወይም ማታ ስተኙ መተኮስ አለባችሁ። እና ትልቅ እንደዚህ ኮንታክት የሚያደርጉ ከመብራት ጋር በመብራት የሚሰሩ ነገሮችን ትልቅ ጥንቃቄ መውሰድ ይገባናል። ከባድ ነው ወጥቶ ከመቅረት። እንደዚህ አይነት አደጋ ከሚደርስብን በፊት ራሳችንን መጠበቅ ያለብን ራስና ራሳችን ብቻ ነው። አደጋ ከደረሰብን በኋላ ምንም እንዲህ ነው ብንል እንትን የለውም። መብራት ጋዞች ትልቅ ለሰውነታችን አደጋ የሚያደርሱ ነገሮች ነው። የእሳት የመብራት ነገሮች በጣም ትልቅ ከሚባል አደጋ ነው። የእሳት በጣም ሰውነታችን ያበላሻል፣ ፓራላይዝ ያደርገናል፣ ብዙ ነገሮች አሉና እንደዚህ አይነት ነገሮችን ጥንቃቄ አድርጉ። የምትሰሯቸውን በመብራት የሚሰሯቸውን ነገሮች እጃችሁን ማድረቅ አለባችሁ። በጋዝ የምትሰሩ ደግሞ ጋዙም ትክክለኛ ጠብቋል ያልጠበቀም ወይ የሚለውን ነገር እንደዚህ አይነት ነገሮችን በስደቱ ያላችሁ እህቶች አሁን ላይ በተለይ ደግሞ አዳዲስ የምትመጡ ምክንያቱም እኔ በራሴ በሲስተሬ ስለማየው ምንም በተለይ ከገጠር ወደዚህ ወደ አረብ ሀገር ስትመጡ ምንም ነገር ስለማታውቁ እኔ አሁን ከሲስተሬ ጋር ያለውን ነገር ይሄ እንዳታደርግ፣ ይሄ እንዳታደባልቅ፣ ይሄን ነገር እንዳታደርግ እያልኩ በመክራት አለው። ምክንያቱም ከባድ ነው ለመስራት ለመለወጥ ብላ መጣ አደጋ እንዲደርስባት ስለማልፈልግ እና እናንተም እኔ የማደርገውን ነገር ለማኔ ለእናንተ ለሌሎችም እህቶቼ ለሌሎችም ወገኖቼ አደጋ እንዳይደርስባቸው ስለማስብ ነው ለእናንተ ቪዲዮን ወደዚህ ይዤላችሁ የምመጣውና እባካችሁ እህቶቼ ጥንቃቄ አድርጉ። እንደዚህ አይነት ለእህቶቻችን አረብ ሀገር ላሉ እህቶቻችን የሚጠቅሙ ነገሮችን እናንተ ደግሞ ሼር እያደረጋችሁ ለእነሱ ተደራሽ ለእህቶቻችን ለወገኖቻችን ተደራሽ እንዲሆን አድርጉ ማለት ነው። እንደዚህ ለአረብ ሀገር በተለይ የሚጠቅሙ ነገሮችን ይዘው ለሚመጡ እህት ወንድሞቻችን ትልቅ እንደዚህ ይዘው የሚመጡ ትልቅ ከእናንተ ከተመልካች የሚያስፈልገው ሼር ማድረግ፣ ላይክ ሼር በምታደርጉ ጊዜ እኛም እንበረታታለን። የእውነት እኛ ወደ ሚዲያ ለሰዎች የሚጠቅሙ ነገሮችን ይዘን ስንመጣ እይታ ባለው ሰዓት ብዙ ነገሮችን ከኛ የተማርንበትን ለእናንተ እናካፍላለን ማለት ነው። እና የዛሬ ቪዲዮ ይህን ይመስላል። ደግሞ በአዲስ ቪዲዮ ለእናንተ የሚጠቅማችሁን ጥሩ ነገሮችን ይዤ እመጣለሁ እና እህቶቼ ወገኖቼ ጥንቃቄ አድርጉ። በጣም ትልቅ ጥንቃቄ ማድረግ አለባችሁ። እውነቴን ነው የምላችሁ። ብዙዎች አሁን ምንም ነገር አያውቁም። እንደዚህ ነገር መብራት ምን ችግር እንደሚያደርስ፣ እንዴት ማድረግ እንዳለብን፣ ምን መስራት እንዳለብን፣ ምን ማድረግ እንዳለብን የማያውቁ ብዙ እህቶች አሉና እኔ ደግሞ ይሄን በማስመልከት ነው ይሄን ቪዲዮ ይዤላችሁ የመጣሁት ማለት ነው። እና ከወደዳችሁት ሼር ላይክ ማድረጋችሁን እንዳትረሱ። ሰሞኑ ቪዲዮ ብዙ እየታየ አይደለም። እናንተም እንግዲህ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉልኝ እና ይሄን ይመስላል የዛሬ ቪዲዮ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ። ሁላችሁንም ወዳችኋለሁ። ሰላማችሁ በያላችሁበት ቦታ በዘዘት ተረፍርፍ ይበልልኝ። ይህን ይመስላል። መልካም ጊዜ። ባይ ባይ።